እንኳን ለቲሸርት ቀን በሰላም አደረሳችሁ። የሚቀጥለው ባች ከዚህ የተለየ ሊሆን እንደሚችል አምናለሁ። ይሄ የመጀመሪያው ባች ነው። በዚህ መልኩ ስታከብሩ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ሴሚስተሩ ካላጠረ የሚል ጭቅጭቅ ነበረ። ተካሰን ነበረ። አዲስ አበባ ድረስ ሄደን ነበረ። አላምነን ብላችሁ ነበረ። እኛ ግን ይህን ልትቀበሉ እንደምትችሉ እናምን ነበረ። እምነት ነበረ። እንደምትረዱን እምነት ነበረ። አልፈርድም። የእናንተ እድሜና የእኛ እድሜ አንድ አይደለም። የእናንተ የትምህርት ልምድና የእኛ የትምህርት ልምድ አንድ አይደለም። ውጩ እምነቱ የተበረዘ ስለነበር እሱ እንዲተገበር ብዙ ፍላጎት ነበር። ግን እሱን እምነት ገዝታችሁ አምናችሁ ለዛሬ ፍሬ ስለበቃችሁ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ተስፋም ነበረ። በተለይ ከዚህ ባች ውጤት ታመጣላችሁ የሚል ተስፋ ነበረ። የምንለውን ትቀበላላችሁ የሚል ተስፋ ነበረ። ወደ ቴክኖሎጂ ሰዓት ስንገባ የነበረውን ሽኩቻ ታስታውሳላችሁ። ከየት አባታችሁ ምን አቅም ኖሯቸው ልጆች አልሞከሩትን የምትሞክሩት ተብለን ነበረ። ግን ስላመናችሁን ተስፋችንን ሜዳ ላይ ስላልበተናችሁት ስለተቀበላችሁት ዛሬ ከሌላ ኮሌጅ ከናንተ ብዙ እጥፍ ከፍለው የኮምፒውተር ለርኒንግ ስርዓቱን ብቻ የሚሰለጥኑና የሚማሩ ነበር አሉ። ይህንን ተስፋ አለኝ። የኤግዚት ኤግዛሙን ውጤት ሰቃይ በመሆን እንደምታኮሩን ተስፋ አለኝ። ታሳኩታላችሁ። የ2017 የሜዲካል ላቦራቶሪ ተመራቂ ተማሪዎች 76% አልፈዋል። አመናችሁም አላመናችሁም ከፈለጋችሁ ሊስቱን ልንዘርጥ እንችላለን። ሁለተኛው የፋርማሲ ዲፓርትመንት ነው። 63.something። ዘንድሮ ሁሉም ተማሪ ከዚህ የተሻለ ውጤት ያመጣል ብለን እምነትም ተስፋናለን። እምነታችን ተስፋችን በፈጣሪያችንና እናንተ ላይ ነውና እኛም እንለፋለን። እናንተም እስከ መጨረሻው አቅጣጫ ድረስ እንድትለፉ አደራ ለማለት ፈልጋለሁኝ። እንኳን ለቲሸርት ቀን በሰላም አደረሳችሁ። የሚቀጥለው ባች ከዚህ የተለየ ሊሆን እንደሚችል አምናለሁኝ። ይሄ የመጀመሪያው ባች ነው። በዚህ መልኩ ስታከብሩ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ግጥሙን የሚያቀርብልን ተማሪ ሙሉቀን ወደ መድረክ ይሁላችሁም በሞራል ተማሪ ሙሉቀን ወደ መድረክ። በመጀመሪያ እንደዚህ ስለምትላፈቃት ቀን ስለደረሳችሁ ከልቤ እንኳን አደረሳችሁ ላችሁ እወዳለሁ። ሲቀጥል ወደ ግጥም እንሄዳለን። የግጥማችን ርዕስ ህመም ነሽ። ህመም ሲጠናብኝ ስቃይ ሲፈራረቅ አንገቴን ስደፋ በስጋ ስዘፈቅ ዓለም ጨለማብኝ ጥቁረቱ ሲውጠኝ ዳመናው ገንፍሎ እሳት ሲዘንብብኝ ምድርም አሽቀንጥራ ወርውራ ስትጥለኝ ቅንጥብጣቢ ተስፋ ማጣቴን ባየሽ ማንም በሌለበት ብቸኝነት ከንቱ ማጣት ሲከተለኝ መዝለፍለፍ ክፋቱ ጥሎኝ ሲኮበልል ካንቺ ጋር ሐሳቤ የጎላ ስም ላይኖር ትናንትን ማሰቤ አሁንና ወዲያው ቶሎ ላትከሰች ነፍሴ በከንቱነት ዳግም ተወለደች። የማታ በማታው አዝማሚያ ከብት ባልዋለበት እንደ ኩበት ቃርሚያ መከፋት መሸበር ደርሶ መንጠራወዝ በሀሳብ መንጎራፈት ደርሶ ጭንቀት መያዝ ዞረሽ ባየሽልኝ ታሪኬን ጭንቀቴን አንቺን እያሰብኩኝ ስጥለው ራሴ ተመልከችኝማ አንድ ጊዜ ዞረሽ ታመም ህመሜን ልክ እንደኔ ሆነሽ ይኸውልሽ ገና ሲጠነሰስ የኔና ያንቺ ነገር የታሪኩ መጽሐፍ ሲከተብ ስንክሳር እንደ ድርሰት ቃላት እሳት አልፈን እሳት እሾህ አልፈን እሾህ መደራረብ እንቅርት ተራቅተን ተጫውተን ተፋልጠን ተባጠን ተጓልተን ተስማምተን በግርሙትና ሲሳይ ስንጀምር ውጥኑን በሳቅ የተሞላን ደስተኞች ነበር። ግና የኋላ ለምደሽ የኋላ አውቄሽ አውቀሽ ነውር ሲጋልብሽ በሌላ ተከሽ እኔማ ዘመን መሻገሪያ መርከቤ ነሽ ብዬ የወርቅ መጎናጸፊያ ካባዬ ነሽ ብዬ
ዘፍኜ ሳላቆም ዘምሬ ሳልጨርስ ተቀደሽ አልቀሻል እንደ ድሃ ቀሚስ መንፈቅ እንኳን ሳይሆን ቅራሪው ሳይደርሰን ገና ከጅምሩ አይንሽ መንከራተት የሌላል መቀለጥ ኖር መጀመሩ ዓለም ወልታ ተስፋሽ ሐሳብሽ ይሳካ ደስታሽ ደስታዬ ነው በሌላ ብተካ እያልኩኝ ሰድጄ ምኞቴን ቀርድጄ ጸጸት ሆዬ ጀግና ሲያኝከኝ ቆየና ሲቆረጣጥመኝ ሲያቃጥለኝ ከርሞ በአደባባይ ሆነ ነገን ከርችሞ ህመሙ ህመም ነው ስቃዩም ስቃይ ነው የዛሬን መምሰሉ ግን ትዝታሽ ፍዳ ነው እንዳለም መነኩሴ ሲጸልይ ስለምን ቅናቴ እንዲገባሽ ቦታ እንዲለውጠን አለፍ ካለም ደግሞ ከልቤ እንዲያወጣሽ ወይ አንድ እንዲያደርገን እለምን ነበረ እንባ እያንቀረረ እጸልይ ነበረ ግን በነበር ቃል አመሰግናለሁ ሙሉቀን አመሰግናለን ሁሌ ደስታ እንዳለ ሁሉ ሀዘን ስላለ አንድ ወንድማችን የኩላሊት ታማሚ ነው እና መድረክ ላይ መጥቶ የሚላችሁ ነገር አለ እና እኛ ደግሞ ኢትዮጵያ የምንታወቀው በቸርነታችን በመደጋገፋችን ስለሆነ የሚለውን ስሙና የምትችሉትን አንድ ብርም ዋጋ አለው ስለዚህ ስሙትና ማርዳት ትችላላችሁ መምህር ነኝ ኮምቦልቻ ሃይ ስኩል አስተማሪ ነኝ በሃይ ስኩል መምህርነት 16 ዓመት ሰርቻለሁ ከ2002 ጀምሬ በመምህርነት ኩላሊት ሕክምና እያደረኩ ነው በአሁኑ ሰዓት ኩላሊት እጥበት 6 ጊዜ ኩላሊት ሕክምና አድርጌያለሁ አዲስ አበባ ጳውሎስ ሆስፒታል እና እንድትረዱኝ ያው የምትችሉትን እንድትደግፉ ለመጠየቅ ፈቃደኛ ይሆናችሁ ጌም ነው ስለ ጌሙ ተማሪ ኢልሃም ታስረዳችኋለች ቀጥታ ወደ ፕሮግራሙ እንሄዳለን ተማሪ ኢልሃምን እስኪ በሞራል ወደ መድረክ ጥሩልኝ በሞራል ኢልሃም አመሰግናለሁ ሁለት ዲፓርትመንት ሆኖ ነው ጌሙን የሚጫወተው 4 ዲፓርትመንት አለ ከየዲፓርትመንታቸው አንዳንድ ሰው ተወክሉልናላችሁ ይሰማል ፋርማሲና ነርስ አንድ ላይ ይወዳደራሉ ከዛ ላብና ማኔጅመንቶች ደግሞ አንድ ላይ ስለዚህ 10 ኩባያዎች ናቸው ከዛ አንዳንዱን ኩባያ እዛ ጋር ይደረድራሉ ማለት ነው ሰርክሎቹ ላይ ደርድረው ሲጨርሱ እያንዳንዷን አንዳንድ ኩባያ ላይ ያስገባሉ ቀድሞ አስገብቶ የጨረሰ አሸናፊ
ሞራል መጀመሪያ እጅ ተጋዳሉ። ስለዚህ ከ1 እስከ 3 እንቆጥርላችኋለን። ፋርማሲዎች ሁለተኛ እድል አግኝተዋል እያሉ ስለሆነ ስማችሁን እንትን ማለት አለባችሁ። ስለዚህ ወደ ጌሙ ሁላችንም አንድ ላይ 1 2 የመጪው ዘመን ፊት ናት መሪ ዛሬ ዓለም ቢላት ዋላ ገሪ ተውኝ ውጣልኝ ልጥራ ደጋግሜ ኢትዮጵያ ማለት ለኔ አይደል ሆይ ስሜ ቢጎል እንጀራው ከመሶቡ ላይ እናት በሌላ ይቀየራል ወይ ይዣላ ነሳም እጄን ከቀሚሷ እናት እኮ ናት ተስፋን ቆርጥበሷ የሷን ውለታ ከፍሎ ሳይጨርሰው ኢትዮጵያ ሲባል አምሮ አይልም ወይ ሰው ኢትዮጵያ ኢትዮጵያ ሀገሬ ሀገሬ ኢትዮጵያ ኢትዮጵያ ሀገሬ ሀገሬ ባንቺ አይደል ወይ ክብሬ በሰሜን በደቡብ በምስራቅ በምዕራብ ላይ ሙሉ ይሁን ያንቺ ሲሳይ በሰሜን በደቡብ በምስራቅ በምዕራብ ላይ ሙሉ ይሁን ያንቺ ሲሳይ ይራቅ ይራቅ ችግር ከመጣሽ ሞሎ ሞሎ ይሁን ሲሳይሽ ይራቅ ይራቅ ችግር ከመጣሽ ሞሎ ሞሎ ይሁን ሲሳይሽ ይራቅ ይራቅ ናዬ ሞሎ 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 ያኔ ውበቱ አባይዳለው ቤቱ እንደ ብረት ንጋዴ ባጃለረቱ ማለ የሚያገባሽ ማለ የሚያትሽ የኮንጎን ጦርነት ሳይመስል እጅሽ ሸበል ሸበልዬ አረ እንደምናልሽ ገዳዬ ገዳዬ ሸበል ሸበልዬ አረ እንደምናልሽ ገዳዬ ገዳዬ ሸበል ሸበል አረ እንደምናልሽ ሸበል ሸበል ያዳልቤ ሲቃጠል አይታይም ድሱ በደጅሽ ያለብኝ ስትጎራ
ሳሲከከ ምድር ሸበል 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 ሸበል